መዝሙረኛው መጽሐፍ 123 በቅንፍ 124 ላይ እንደዚህ ይላል። የዳዊት የመሐረግ መዝሙር ይላል ከላይ ሲጽፈው ከቁጥር 1 ጀምሬ እንማለው። እንደዚህ ይላል። እግዚአብሔር ከኛ ጋር ባይሆን እስራኤልን ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላይ በነደደ ጊዜ በዛ ጊዜ ያዋሳልን በዋቱን ነበር። እዚህ መጽሐፍ ቅዱስ ላይ ቁጥር 1 ላይ እንዲህ ብሎ ይጀምራል። እግዚአብሔር ከኛ ጋር ባይሆን ኖሮ። ለዚህ ነው ዳዊት እግዚአብሔር ከኛ ጋር ባይሆን ኖሮ አለና እስራኤል እንደዚህ ይበል። እስቲ እስራኤል ያውራ፣ እስራኤል ይናገር። ምን አልፏል? እስራኤል በሕይወቱ መንገድ ላይ ምን አይነት ነገር ገጥሞታል? ምንስ ጉዳይ ሆኖበታል? እስራኤል የሆነለት ነገር ምንድነው? እስራኤል ያጣው ጉዳይስ ምንድነው? እስቲ እስራኤል ይናገር። እግዚአብሔር ከኛ ጋር ባይሆን። ዮሴፍ የተነሳበት ሌላ ሰው አለ፣ ወንድሞቹ ናቸው። ዮሴፍ ማንም አይደለም ፊት የቀየረበት፣ ወንድሞቹ የአባቱ ልጆች ናቸው መልክ የቀየሩት። በምን ምክንያት ብላችሁ ብትጠይቁት ሁለት ጥያቄ ያላቸው፣ ሁለት ጉዳይ ያላቸው። ዮሴፍ ላይ ለምን ተነሳችሁበት ብላችሁ ብትጠይቁት የመጀመሪያው የቀያ ልብስ ተገዝቶለታል፣ አባት ይወደዋል። ሁለተኛው ግን ህልም አለው። እንደውም ሲናገሩ ህልመኛው መጣ ብለው ነው ያሉት። ለምን የተናደዱት? ህልመኛ ስለሆነ አባቱ ስለወደደው። ግዴላችሁ ጠላት ቢነሳብኝ አልፈልግም ካላችሁ ዝም ብላችሁ ተቀመጡ። ማንም አይነካም። ማንም ሰው ዞር ላይ ግን አንድ ነገር ገና ከሰራ ከተንቀሳቀሳችሁ የሆነ እርምጃ ከጀመራችሁ ሰልፋ በዛ ጊዜ ያለ ደጋግሞ ያወራል። ዛሬ መልእክት አለ። እግዚአብሔር ነበር ያገላችሁ።